በዛሬው የልደቱ ጽሁፍ በመሰረቱ ጸረ ኦሮሞነት፣ ኦሮሞ ጠልነት፣ ኦሮሞን መፍራት፣ ፍርሃትና ምክንያት የለሽ ፍርሃትና ጥላቻ አንድ ላይ ተቀላቅሎ በኦሮሞ ህዝብ ላይ ከየትኛውም ቦታ ዘመቻ እንዲካሄድበት ጥሪ ያቀረበበት ጽሁፍ ነው። ይሄንን በዋዛ ፈዛዛ እስከዛሬ ድረስ ታልፏል። በጦርነት መንግስት ይወጋዋል። በሚዲያ እነሱ ለዘመናት ሲወጉት ነበር። በተደራጀ አኳኋን፣ በተቀናጀ አኳኋን ኦሮሞን መግደል፣ ማጥፋት፣ ኦሮሞ ብሔርተኞችን ይላሉ፣ ግን ኦሮሞ ብሔርተኞችን መግደል፣ ማጥፋት ይሄው ፋሺስታዊ መልእክት ስለሆነ የሚቃወሟቸውን ሁሉ ማጥፋት አለባቸው። ለሀገሪቱ ሁሉ ተጠያቂ ጊኒ ፒግስ እነሱ ናቸው፣ ስኬፕ ጎት እነሱ ናቸው ብለው ይሰብካሉ። ኦሮሞነትን፣ ኦሮሞማን ማጥፋት አለብን ብለው ይንቀሳቀሳሉ። ኦሮሚያ የሚባል ክልል ማፍረስ አለብን። እነዚህ ሶስቱ ላይ ያነጣጠረ ዘመቻ በዋናነት ከሀገር ቤት እስከ ውጭ ሀገር በተቀናጁ የኢትዮ አማራ ልሂቃን ሚዲያዎች ሲካሄድ ነበር። የዛ ሶስት ቅንጣቶች ይዞ በኦሮሞ ላይ የሚዘመተው ዘመቻ በአንድ በኩል መንግስት ኦሮሞዎችን እየገደለ፣ ብሔርተኞችን እየገደለ፣ እያሳደደ፣ ኦሮሞነትን እያሸማቀቀ ኦሮሞማ የሚባለውን ነገር እና ኦሮሚያ የሚባለውን ክልልና አወቃቀር እና የህዝቡን ባህልና እሴት በሙሉ በማንኳሰስና በማጠልሸት ከነበረበት አትሊስት በህልውና ካለበት ቦታ ለመሰረዝ እንቅስቃሴ ከተጀመረ ቆይቷል። ሰው ሁለት መንገድ ነው የሚጠቀሙት። አንደኛ ያለውን መንግስት የኛ መንግስት ነው ብለው ጮቤ ሲረግጡለት፣ ቲሸርት እየለበሱ ሲዘፍኑለት፣ ቅኔ ሲቀኙለት፣ የአርቲስት መንጋ እየወጣ መሪዬ ምናምን ሲልለት የነበረ ሰው እሱን በኦሮሚያ ላይ በማዝመት ነው። በነገራችን ላይ ኢቭን የትግራይ ጦርነት ከመጀመሩ በፊት በፍጥነት ኦሮሚያ ላይ ነው ጦርነት የጀመሩት። በፍጥነት የኦሮሞ ብሔርተኞችን ነው ማስመታት የጀመሩት። በለማ መገርሳ ነው የጀመሩት። ለማ መገርሳ ዴሞግራፊ ቀይራለሁ ብሎ ገና 3 ወር ሳይሆነው ነው የጀመሩት። በኦነግ ኢትዮጵያ ሲመለስ ነው የጀመሩት። እኛ እንገባለን፣ ሌሎች ግን አይገቡም። እኛ እንታጠቃለን፣ ሌሎች ግን አይታጠቁም። ትጥቅ በማስፈታት በሚል ወሬ ነው የጀመሩት። ሐውልት እንተክላለን፣ ሐውልታችሁ ይፈርሳል በሚል ነው የጀመሩት። ከዛ ለይቶለት በሚዲያ ደቦ ሙሉ በሙሉ የጦርነት ስብከት፣ በመቀጠል እነሱ የሚፈሯቸውን ብሔርተኛ ናቸው የሚባሉ ሰዎችን በማግለል ደግሞ አግላይ ጠቅላይ አይደለንም ይላሉ፣ ጨፍላቂ አይደለንም ይላሉ። በማግለል ጀዋር መሐመድ ከሀገር መውጣት አለበት ወይ መገደል አለበት። ፕሮግራም እኮ ሰርቻለሁ እኔ በሬዲዮ ጀዋር ለምን ይገደል ብዬ። በተለይ ደግሞ ምሁር የሚባል የሀገሪቱ ፕሮፌሰር መስፍን ከሞቱ በኋላ የኢትዮ አማራ ልሂቃን ኢንተሌክቹዋል ሃይ ፕሪስት ተደርጎ የሚወሰደው ዳኛቸው አሰፋ መንግስት ሰይፉን ማምሳት አለበት፣ እሱን መግደል አለበት ካል ሲል በዛ ወቅት በሚዲያ 2 ፕሮግራም ሰርቻለሁ ተጠይቄ። ለምን መገደል አለበት? በኢትዮጵያም በአማራም ስም የተደራጁ ኢዜማ፣ እናት፣ ባልደራስ፣ አብን ወዘተ ከዚህ ውጪ ደግሞ ህጋዊ አደረጃጀት የሌላቸው የአሸባሪዎች ቡድን እንደ ፋኖ፣ ሚሊሻ ምናምን የሚባሉ አሁንም ህገ መንግስታዊ ቁመና የሌለው በአገሪቱ በአጠቃላይ በአማራ ክልል ብቻ ሳይሆን በአገሪቱ በአጠቃላይ ምንም ህገ መንግስታዊና ህጋዊ ቁመና የሌለው ከጸጥታ ኃይሎች ውስጥ አኖመለስ ሆኖ የተቀመጠ የራሳቸውን የኢህአዴግ ሰዎች የስልጣን ሽኩቻ ሞዴሬት ለማድረግ የሚጠቀሙበት ልዩ ኃይል የሚባል ልዩ ኃይል ፋኖ ምናምን የሚባለው በሙሉ ይሄንን ስራ ሲሰራ ነበር። ይገላሉ፣ ኢንቲሚዴት ያደርጋሉ እስከነ ሳተናው ምናምን እስከሚባል ድረስ ማለት ነው። ቀላል ህዝብ አይደለም። በቡራዮ በለገጣፎ ያጎሳቆሉት፣ ያፈናቀሉት፣ በአዳማ የተፈናቃይን ቤትና መንደር አቃጥለው ነቅለዋል። በህዝብ ሰልፍ ብሔር ብሔረሰቦች ይጥፉልን፣ ኦሮሞ ከአዲስ አበባ ይውጣልን ብለው ሲሰለፉ ነበር። እንነጋገራለን ከዚህ በኋላ አንድም ነገር ሳይቀር። እንዲሁም ጥሩ ጊዜ ነው የትራንዚሽናል ጀስቲስ ጥያቄ ባለ ጊዜ ከሊቅ እስከ ደቂቅ ተቆጥሮ በማስረጃ ተይዞ ተጠያቂ እንዲሆኑ ማድረግ ስለሚገባ ከዚህ በኋላ በአደባባይ እየተናገርን
እነሱ ቡሊ አድርገው ለማሸማቀቅ በሚሞክሩት ደረጃ እነሱን አሸማቀን ሰነዱንም ይዘን ለፍርድም እናቀርባቸዋለን። የ5 ዓመቱ የዘመቻ ተግባር በአንድ ላይ ወታደራዊው፣ ደህንነታዊው፣ ይሄ ስርዓትና ህግ የሌለው የኃይል አደረጃጀቱ፣ የፖለቲካ ፓርቲዎቹ፣ የሲቪክ ተቋማቱ፣ በመንግስት ተቋማትና በቢሮክራሲ ውስጥ የተሰገሰጉት የነሱ አጀንዳ አስፈጻሚዎች፣ እንደዚሁም የሚዲያ ተቋማት፣ የትምህርት ተቋማት በሙሉ 5 ዓመት ምን እየሰሩ ነበር ከተባለ በፊት ለፊት ኦሮሞን መስደብ፣ ማሸማቀቅ፣ ባይ ፕሮክሲ ባይ ኤክስቴንሽን ሌሎቹን የኢትዮጵያ ሌሎች ህዝቦች በሙሉ ማሸማቀቅና ከፖለቲካ ገበያው የማግለል ታከለ ኡማ እንኳን የነሱ አገልጋይ ሆነው አዲስ አበባን እንደስሙ አዲስ እናረጋለን እያለ የሚያወራው ሰውዬ እነሱን ለማስደሰት በየመንደሩ የዞረ ምግብ የሚመግበው ዲሲ ድረስ ግብረ ኃይል አደራጅቶ በከኪሱ ብር እያወጣ የሚረጨው ኮንዶሚኒየምና ህንጻ የሚያከፋፍለው እሱ ሳይቀር ከአዲስ አበባ መስተዳድር እንዲነሳ የተደረገው በዚህ ኦሮሞ ጠልነት ነው። የሰፊ የተቀናጀ ኮምፕሬሄንሲቭ ሁሉ አቀፍ የሆነ ጸረ ኦሮሞ ጦርነቶች፣ የጦር ወሬዎች መጨረሻው መቋጫው መደምደሚያው የዛሬው የልደቱ ጽሁፍ ሆኖ መጥቷል። ኢንፋክት ልደቱን ስናቀው የሱን ፖለቲካል ቴምፐራመንት ስናቀው እንደዚህ አይነት ጽሁፍ ይጽፋል ብሎ ማንም ሰው አይገምትም። ከዚህ በፊት አንስቷቸው የማያውቃቸውን አጀንዳዎች እርስ በርሱ በሚጣረስና በሚጋጭ መንገድ ኮተት ሰብስበው ማለት ነው ሁሉንም የኢትዮ አማራ ልሂቃን የፋሺስቶቹን ፖለቲካ በሙሉ የፋሺስቶቹን መፈክር በሙሉ ያሰባሰበ ግሳንግስ የሆነ ጽሁፍ ነው። አብይ ወንጀለኛ ነው፣ ፋሺስት ነው፣ አይደለም አብሮ መስራት ከሱ ጋር መነጋገር የለበትም። የመጀመሪያው ሰው ነኝ አብይ መስትጎ የሚል ካምፔን በመጀመር ማንም በዚህ ላይ ከኔ ጋር ጥርጣሬ ውስጥ ሊገባ አይችልም። ይሄ ከሆነ ግን የሚመጣው አይደለም አብይ እነሱ ከውጭ ጠላት ጋር አብረው ትግራይን ኦሮሚያን ለመስበር እንደሚሰሩት እንዲሁ በጣም ያስቃል። ዛሬ እነሱ አዲስ አበባን ለመታደግ ከኦሮሞ ነው የሚያወሩት። እነሱ አብረውት አግዘውት ያለው ኢሳያስ ግን ኦሮሚያን አዲስ አበባን ገሃነም የማድረግ ፕሮጀክት ቀርጾ እነሱን ነው ደግሞ እያሰረገ የሚያስገባው። በባንዳነት ከኦሮሞ ለመታደግ በኤርትራ ሜርሲነሪዎች እንድትወድም ከተማዋ ለማድረግ የሚንቀሳቀሱ ነውራቸው ጌጣቸው የሆነ ባለጌ መደዴ የኢትዮጵያ ፖለቲከኞች ናቸው። ስለዚህ በደንብ አድርገን እንናገራለን፣ እናጋልጣለን፣ እንሰንዳለን። በህግም በፖለቲካም በመግባርም ተጠያቂ እንዲሆኑ እናደርጋለን። ልደቱ ይሄንን አይጽፍም፣ ግን በእሱ ሰሞኑን በነበረው በዚህ በ5 ዓመት በነበረው የፋሺስታዊ እብደት ውስጥ የዘር ማጥፋት እብደት ውስጥ ተቃዋሚ ስለሆነ the only person that is clean በዚህ ኢምፕሊኬት የማይደረግ ማለት ነው ስለሆነ እሱን ፊት ለፊት አስቀምጠው በሱ ስም ኑ እንሰባሰቡ፣ ባለፈው የጻፈው ጽሁፍ ኑ እንሰባሰብ ኦኬ ተሳስታችሁ ነበር ብለን አንገፋችሁም፣ ንስሐ ካልገባችሁ አንላችሁም የሚለውን ንግግር ሲያደርግ ነበር። አሁን ኑ እንሰባሰብና አዚኛው ላይ ደግሞ ትራክ ሬከርዱንም ነው ይናገረው። ለመጀመሪያ ጊዜ የአዲስ አበባን ህዝብ ነፃ ለማውጣት የተንቀሳቀስኩት የኔ ፓርቲ ነው በ2000 ዓመተ ምህረት በፈረንጅ አቆጣጠር በ1992 በኢትዮጵያ አቆጣጠር ይላል። እና ይሄን ከማለቱ አንፃር የሱ ብቻ ሳይሆን በአጠቃላይ የዘመኑን ጸረ ኦሮሞ ጸረ ብሔር ብሔረሰቦች ሌሎቹን የኢትዮጵያ ህዝቦች በሙሉ የማሸማቀቅ የመክሰስ የማግለል የመስደብ በአደባባይ በሬዲዮ በግጥም በቴሌቪዥን ፍለፊት በቀለ ገርባ መገደል አለበት ግንባሩን በጥይት ተብሎ ምናምን በቀለ ገርባ ነው በቀለ ገለባ ነው ምናምን እየተባለ በትልልቅ ሰዎች ሲነገር ነበር። ይሄ ሁሉ አንድ ላይ ተጠናቅሮና ተጠናክሮ ተሰባስቦ የተገለጸበት ጽሁፍ ነው። ይሄ ጽሁፍ ጦርነት ስለሆነ ያወጁት ይሄን ጦርነት እንመክታለን ብቻ ሳይሆን we will be taking the offensive ከዚህ በኋላ we will be on the offensive
በዛ አገር ብቸኛው የመግባቢያ የፖለቲካ ግራመር የመነጋገሪያ ምልክት ሳይን ፖስት የጤንነት ምልክት የሆነውን ህገ መንግስቱን ይዘን የመቤዠት ፖለቲካ ሪደምፕቲቭ ዲስኮርስ እንጀምራለን ብለን እነሱ የኛን ቋንቋ ሲጠየፉ እኛ በእነሱ ቋንቋ እየተናገርን እየጻፍን ይሄ ቋንቋ ከሚነገር ራሴን እገላለሁ የሚል ፖለቲከኛ አዲስ አበባ ውስጥ ያለበት ሀገር ነው። ይሄ መዝሙር የሚዘመር ራሴን እገላለሁ ኧረ ይቅናችሁ ምን ገመድ እናቀብል ነው ምንለው። ለኦሮሞ ህዝብም የትግል አቅጣጫ ያስቀምጥለታል። እና እኔ እንደውም ልክ እሱን ሳነብ እንዴ ልደቱ ይሄን ያህል ለኦሮሞ ህዝብ የሚያስብ ከሆነ እኛን ከሚነግረን ለምን ራሱ በራሱ ፓርቲ በኩል ኦሮሚያ ውስጥ ይሄንኑ ሐሳብ ይዞ ሄዶ ተወዳድሮ ሬፈረንደምም ከሆነ አሸንፎም መጫወት የሚችል ከሆነ ቢጫወት። ግን አሁን ልደቱ ከጡረተኛ ፖለቲከኛነት ወደ ክሹፍ ፖለቲከኛነት ራሱን ቀይሯል። በኢትዮጵያ ፖለቲካ ታሪክ ውስጥ አሁን ካለው የኢትዮ አማራ ሊቅ ልነጋገር የሚችለው ብቸኛ ሰው እሱ ነው ብዬ አስብ ነበር። ኖ አሁን በዚህ የፋሺስት ጦርነት ውስጥ ሙሉ በሙሉ በፊት አውራሪነት እጁን እያስገባ ነው ያለው። ኢንፋክት እድልም አልሰጠውም ይሄን ጉዳይ መጥቶ ዲፌንድ እንዲያደርግ ከኔ ጋር አልፈቅድለትም። ከዚህ በፊት በተደጋጋሚ እንከራከር ሲል ነበር። ሊንከራከረኝ ከፈለገ በኦሮምኛ ይንከራከረኝ፣ በትርጉምም ቢሆን እከራከረዋለሁ። በነገራችን ላይ ይሄ ጽሁፍ ብቻ አይደለም። የዛሬ ዓመት 102 ገጽ የሚያክል እንደዚሁ የአማራ ህዝብ ትግል ምናምን የሚል ዝባዝንኬ ጽፎ በውስጥ ሲያዞሩት አይቼዋለሁ። ይሄን እንኳን ልደቱ ሊያደርግ አይችልም ብዬ ነው የተውኩት። ግን ሄዶ ማብቂያው ይሄ ነው የሆነው። አብይን ስላስደነገጡ የኦሮሞን ህዝብ ያስደነገጡ መስሏቸዋል። እና ጌም ኦን ናው ለማለት ያፈልጋለሁ። እና ሁሉ ጊዜ የኢትዮ አማራ ፖለቲካ ሊቃን ሁሉ ጊዜ የሀገር ህልውና ባላደራ እነሱ ናቸው። እና አይደለህም ሊባል ይገባል። ልደቱ ማን ሰጠህ? ተመርጠህም አታውቅም፣ አልተመረጥክም፣ ኃላፊነትም የለብህም። ሀገሩ ባላደራው ሁላችንም ነን፣ ባለቤቶቹ ሁላችንም ነን። የሀገር ህልውና ባላደራ ጠባቂ በማድረግ ራሳቸውን ሰልፍ ፕሮክላይምድ ፖዚሽን ኦፍ ጋርዲያንሺፕ የሚሰጡ ናቸው። ሳያፍሩ ለራሳቸው ባላደራነትን መድበው ሌላውን በሙሉ ተጠርጣሪ ተወንጃይ አድርገው ያያሉ። የኦሮሞ ሊቃን ባልበላውም ጭሬ ልበት ነው የሚል ፖለቲካ ነው ያላቸው ነው። ይሄ እነሱን ይገልጻል በደንብ። ባልበላውም ጭሬ ልበት ነው ብለው 4 ኪሎ እኛ ካልተቆጣጠር ነው እንበትነዋለን፣ አዲስ አበባን ገሃነም አድርገዋለሁ፣ ኃይል አድርገዋለሁ ከሚል የውጭ ኃይል ጋር ተባብረው የህግ ማስከበር ጦርነት ጀምረናል ብለው ዝተው ጨፍረው ፎክረው መጨረሻ ሰላማዊ ዜጎችን አንገት ቆርጠው ማሳየት ሆነ ስራቸው። እና ከዚህ በላይ መበተን አለ ወይ? 5 ዓመቱን እኮ በስልጣን የነበሩት እነሱ ናቸው። እነሱ በስልጣን ስለሆኑ እኮ ነው የሁሉ ጸረ ብሔር ብሔረሰቦች ዘመቻ ሲካሄድ የነበረው። ኢትዮጵያ ታደሰች ታደገን። ይሄ ዝም ብለህ ፕሮፋይል ፒክቸራቸውን ማየት እኮ ነው ከ2 ዓመት በፊት የት እንደነበሩ፣ ከዛ የዛሬ ዓመት የት እንደነበሩ። እና ይሄ እኮ የነሱ መንግስት ነው። ይሄንን እኮ ነው እኛ ስንቃወም የነበረው። ይሄን ስለተቃወምን እኮ ነው እነሱ ስንት ነገር ያደረጉን። ግን ተመልሰው ደግሞ ክሱን ጭረን ካልበተን ትላላችሁ እንደኛ አረ ህዝቡን እጅ ለእጅና ያይዘውና በመብት መንገድ ይሂድ፣ አረ ተቻቻሉ፣ ቀስ ብላችሁ ተናገሩ፣ አረ ሰይፍን ከፖለቲካ ምህዳር አውጡ፣ ከፖለቲካዊ ውይይታችሁ ኃይል ተግባርን አውጡ ምንለው እኛ አይ በቃ በእርምጃ መውሰድ በደንብ ተዘጋጅተን ቀንዱን ማለት አለብን ምናምን እያሉ ግንባሩን ማለት አለብን የሚል ዘመቻ ሲያካሂዱ የነበሩት እነሱ ናቸው። እና ጭረው የበተኑትም አንድ ሰው እንኳን መካሪ ሪስፖንሲብል ሰው ጠፍቶ ከሊቅ እስከ ደቂቅ ከካህን እስከ ፖለቲከኛ ከአክቲቪስት እስከ ሚዲያ ሰው በተደራጅተው ማለት ነው ጭረው የበተኑት ሀገር እነሱ ናቸው። እንዴት ህዝብ አልጠፋም ብሎ ዛሬም የሚከራከሩ ቁዘማ ውስጥ ይገቡ። እኛ ካልበላ ነው እኛ ካልገዛ ነው ሀገሩን ጭረን መበተን አለብን እያሉ ያሉት ይሄ ክስ ራሱ በመጀመሪያ ወደ ራሱ የሚመለስ ነው። ወደ ራሳችሁ ጭራችሁ የበተናችሁት ነገርማ አሳያችሁ ብላችሁ ለምን አይገነጠሉም ይሄዱ እስከ ማለት ደርሳችኋል። እዚህ ይሄ ክስ የኛ አይደለም።
የባልበላውም ጭሪ ልበትነው ፖለቲካ የኢትዮ አማራ ሊቃን ፖለቲካ ነው። ጭሮ ለመበተን በጣም ብዙ ርቀት ተጉዟል። በጣም ብዙ ርቀት ኦሮሞ ስልጣን ይዞ ከማየት እንሙት ብለዋል እኮ። የአዲስ አበባ ህዝብ ተወካይ ሊያውም እኮ ከቆቦ ከራያ ከምናምን መጥቶ እኮ ነው ሲሳይ መንግስት የሚባል ሰው። ለአዲስ አበባ ህዝብ የቆቦ ሰው ይቀርበዋል ከኦሮሞ ይልቅ። እና እነሱ ገጠሬ አይደሉም፣ ገጠሬ ሁሉ ይላል እኮ። እና ዳነች ገጠሬ ናቸው። የአዲስ አበባ ህዝብ ስነ ልቡና አይገባቸውም። እነ ሲሳይ ናቸው የሚገባቸው። እሱ ከላስታ ከላሊበላ የመጣው ነው የሚገባው ነው። እኔ ነኝ ግንጪ ይቀርባል ወይስ ላሊበላ ይቀርባል ለፊንፊኔ? ኢንፋክት እውነተኛ ሰገጤና ባላገሮች ስለ ከተማ ምንም የማያውቁ እነሱ ናቸው። ከተማውን በርቀት ነው የሚያዩት። ከተማውን በርቀት ይመኙታል። የኛ እኮ ነው ብለው ይዘፍናሉ። የኛ ካልሆነ የሌላ ሰው አይሆንም። የኢትዮጵያ ሁሉም ብሔሮች መናኸሪያ ነች አዲስ አበባ ይባላል። የኦሮሞ ግን መባል የለባትም። የሁሉም ነች ኢትዮጵያ ይባላል። የኦሮሞ ግን መባል የለበትም። በፍጹም የኦሮሞ ነች እንዳይባል ያለፉት 10 ዓመታት ሙሉ ትግሉ ይሄ ነበር። የኛ ብቻ ነው ይላሉ የኦሮሞ ሊቃን ብሎ ይከሳል። የኛ ብቻ ነው የምትሉትስ እናንተ የኦሮሚያ መባል እና የማን ትባል? በአየር ላይ ነው ያለችው። ጭራሽ እኮ የድንቁርናው ብዛት አዲስ አበባ የፌደራል መንግስቱ አካል አይደለችም፣ የፌደራል ስርዓቱ የፌደራል መንግስቱ አካል አይደለችም ይላል። እና የት ማርስ ነው ያለችው? ከዛ ደግሞ ተመልሶ ተጠሪነቱ ለፌደራል መንግስት እንደሆነ እየታወቀ የፌደራሉ ዋና ከተማ እንደሆነ እየታወቀ ኦኬ አካል አይደለችም ካለ በኋላ ኦሮሞ እዚህ ውስጥ ምን ያገባዋል ይላል። አዲስ አበባ ለአማራ ምናምን እንታደጋታለን፣ ለሌሎች ብሔሮች እንታደጋታለን፣ ለኦሮሞ ግን ኖ እዛ አካባቢ መገኘት የለባቸውም። ይሄንን ነውር ለዘመናት በጽሁፍም በመጽሐፍም በሰነድም እናስታውሳቸዋለን። ሀፍረት የጎደለው የነውረኞች ንግግር። እንደው ብትፈልግና ጥቅምህ በዚህ መንገድ ይራመዳል ቢባል እንኳን በውስጥ ታዋቂነት ትናገራለህ እንጂ በአደባባይ እንዲህ ብለህ አትናገርም። የሆነ ሆኖ አላዋቂ ደፋር ስለሆነ አላዋቂነት ደግሞ ሌሎች ዝም ሲሉ ጨዋነት ፍርሃት ስለሚመስላቸው ይሄንን እየተናገሩ ነው። አንደኛ ጥያቄ መጠየቅ ያለበት አዲስ አበባ ህዝብ ህልውና በምን ምክንያት አደጋ ውስጥ ገባ? ምንድነው የሆነ? አዲስ አበባ ይፈርሳል ተባለ፣ ይቃጠላል ይወድማል ተባለ። አቃጥላለሁ አወድማለሁ የሚሉት እነሱ ፈንጂ ካላስገባን አይደል እንዴ አሁን አዲስ አበባ እንግባ ሰሞኑን ሲሉ የነበረው። እኛ እኮ ተሳስተን እነሱን ስንቃወም ከአብይ ጋር እንዳንሆን ብለን እኮ ነው ዝም የምንላቸው። ፈንጂ ካላስገባን ኦኬ አደራጅተን ካላፈነዳን የህልውናው የከተማውም የአገሩም ስጋት በተግባር የዘር ማጥፋት ጦርነት ማካሄድ ያስመሰከሩት፣ አንገት ቆርጠው በአደባባይ የሚፎክሩት፣ አቃጥለው እንደ ፍየል ስጋ ካልበላ ነው የሚሉት ኦኬ ህያው ሰው እየለመናቸው ያቃጥሉት እና ያሳዩት በተግባር የአገር ደህንነት ስጋት፣ የሰብአዊነት ስጋት፣ የሰው ልጆች ሁሉ ስጋት የሆኑት እነሱ ናቸው። የሰው ልጆች ሁሉ የፈጸሙት ወንጀል ዛሬ ሊጠየቁበት እየተዘጋጀ ያለው ወንጀል የሰብአዊነት ወንጀልም ነው። ክራይም አጌንስት ሂውማኒቲ ነው እየፈጸሙ ያሉት። ደግሞ አያፍሩም። ኦሮሞ ደም ይጠጣል፣ የሰው ስጋ ይበላል ምናምን ብለው ይናገራሉ። ሲበሉ ምናየው ካልበላን እያሉ የሚጎመዡት ሰው አርደው ቢላ የሚልሱት እነሱ ናቸው። ግን በፕሮፓጋንዳ ደግሞ ተፈናቀለ፣ ታረደ፣ ተበላ የሚሉት የነሱ ህዝብ በዩ አፈናቃይ አራጁ እኛ እንደሆነ ያደርጋሉ። እና ያንኑ አይነት ፕሮፓጋንዳውን አሁንም ልደቱ በዚህ አይነት ገልጾታል። አዲስ አበባ የህልውና አደጋ ውስጥ ነች ወይ? የት ይሄዳል? አዲስ አበባ ተነቅሎ ሊወጣ ነው? ሊሸሽ ነው? የት ይሄደ? ሊፈርስ ነው? ምን ሆነ? ማን ነው ስጋት የሆነበት? ስጋቱ አሁን ገብቶናል። ኦሮምኛ ቋንቋ ሊነገርበት ነው፣ መዝሙር ሊዘመርበት ነው፣ ኦሮሞ በብዛት ሊገኝበት ነው ከተማ ውስጥ። ስለዚህ ኦሮሞ ከመገኘቱና እነሱ እንደሚፈሩት ዴሞግራፊክ ለውጥ ከመካሄዱ በፊት ክልል አድርገን መመስረት አለብን። የፌደራል ስርዓቱ ትክክል አይደለም፣ አገር አከፋፍሏል ይላሉ። ነገር ግን በፌደራል ስርዓቱ ስሌት ክልል እንዲሆን ደግሞ ይጠይቃሉ። እንደዚህ አይነት ንግግር ምን ለማለት ነው? የአዲስ አበባ ህልውና በምን ምክንያት ነው አደጋ ውስጥ የገባው? አደጋ ውስጥ ገብቶ ከሆነ በእነሱ ምክንያት ህዝብን ከህዝብ እየከፋፈሉ
እነከሌ አዲስ አበባ መግባት ይችላሉ፣ እነከሌ አዲስ አበባ መግባት አይችሉም፣ እነከሌ አዲስ አበባ ውስጥ መሪ መሆን ይችላሉ፣ እነከሌ መሆን አይችሉም፣ የነከሌ ቋንቋ መነገር ይችላል፣ የነከሌ መነገር አይችልም የሚሉት እነሱ የአዲስ አበባ ህልውና ስጋት ናቸው። እነሱ ፍሬም እያደረጉት ያሉት አዲስ አበባን ከኦሮሞ መታደግ አለብን። ምክንያቱም በዚህ ጽሁፍ ላይ እንደሚናገረው በነገራችን ላይ ዛሬ አይደለም በ2010 ምርጫ ከነሬድዋን ከነደሳለኝ ኃይለማርያም ጁነዲ ሳዶ ጋር የምርጫ ካምፔን ሲያደርግ ልደቱ እየተሳለቀ ሲያነሳው ይሄን ጥያቄ አይቸው ህገ መንግስት ክላስ ሳስተምር ምን እያለ ነው ልደቱ ብዬ ተማሪዎቼን ስጠይቅ ነበር ማስተርስ ክላስ። የዛን ጊዜ ምን ይላል ለመሆኑ ይላቸዋል ኦሮሚያ ቢገነጠል እንግዲህ ኦህዴድኖች እነሬድዋን ናቸው ደቡብ ህዝብ ምናምን ዲሞክራሲያዊ እነዚህ ኦሮሚያ ቢገነጠል ቆይ ከአዲስ አበባ እየተነሳችሁ ደቡብን በሄሊኮፕተር ልታስተዳድሩት ነው እንዴት ነው የሚሆነው ይላቸዋል። አይ ቲንክ አጣፍቶ መልሶለታል ሬድዋን ያኔ እና ሁለቱም ያስቁኝ ስለነበረ ግን ምን እያለ ነው ይሄ ዲስኮርስ ብዬ ከመንግስት ክላስ ይዤው እንደሄድኩኝ አስታውሳለሁ። ይሄን ጉዳይ ተመልሶ ዛሬ ያንኑ ጥያቄ ነው የሚያነሳው። የአዲስ አበባ ህዝብ ህልውና አደጋ ውስጥ የገባው በምንድን ነው? ኢትዮጵያዊነት ህልውና የሀገር ህልውና አደጋ ውስጥ የገባው በምንድን ነው? በኦሮሞ። ምን ሆነ ኦሮሞ? አክቹአሊ ያሉት ኦሮሞ ይገነጠላል። ሲገነጠል አዲስ አበባን ይዘን ካላስቀረን ምሽጋችንን ጋሪሰን ታውን መሆኑን እያጸኑልን ነው። ኦኬ ካላስቀረን ሀገሪቷንም ይዞ ይሄዳል፣ እኛም እንቀመጥበት ቦታም አይኖረንም የሚል ስጋት ያወራል። ና ኦኬ ኦሮሞ የሚገነጠል ከሆነ መብት ነው። እንደዚህ አይነት ሴራ ፖለቲካ እንዲህ አይነት ደብዳቤ በመጻፍ አይደለም በጦርነት ልታቆመው አትችልም። መብት ነው፣ ህገ መንግስታዊ መብት ነው። እንዳይገነጠል ከፈለክ ሙግት መሞገት ትችላለህ፣ ዘመቻ ማድረግ ትችላለህ፣ ካምፔይን ማድረግ ትችላለህ። የልሂቃን ነው እንጂ የህዝብ ጥያቄ አይደለም ካልክ መልካም፣ እኛ ምንለው እሱ ነው። በሬፈረንደም ይለያ፣ ህዝብ ይወስን። ምን ነው የሚለው? ከአዲስ አበባ ከኦሮሚያ መሬት ወደ አዲስ አበባ ትንሽ እንጠቅልል፣ ኦሮሞን ከአዲስ አበባ እናስወጣ፣ ፊንፊኔ አይባል ወዘተ። መሬት ይጠቀልላል፣ አዲስ አበባን ክልል ማድረግ ይፈልጋል፣ ኦሮሚያ ግን ክልል መሆን የለበትም ይላል። የ6 ሚሊዮን ህዝብ ከተማ ነው ምናምን ብሎ እሱ ክልል መሆን ይችላል፣ የሰለጠነ ነው። ኦሮሚያ ግን ኢትስ ቱ ማች ክልል ሆኖ መቆየት የለበትም ይላል። ይሄንን አይነት የአግላይ ጠቅላይ ፖለቲካ ይሰራል ብዬ በፍጹም ጠብቄ አላውቅም። ባልደራስ በምን መንገድ ነው የአዲስ አበባን ህልውና ሊታደግ የተንቀሳቀሰው? ባልደራስ ጠባጫሪነት አይደለም እንዴ የጀመረው? እኮ ስራውን እዛ ባልደራስ የሚባል ሰፈር የጣይቱ ሐውልት ካልተተከለ ብሎ እንዴ የማንም ህዝብን የነቀለችና ገዳይ ቀማኛ ሴትዮ ምን ስለሆነች ነው መታሰቢያ የሚሰራላት? ማንን ለመስደብ ነው ብለን ስንናገር የዛን ጊዜ ይሄንን ከንቲባ ታከለ ሊሰራላቸው መሰረት ጥሎ ስለነበረ ይሄንን በመናገራችን እሱን አስቀሩት። እሱን ሲያስቀሩ ታከለው ማን ኢንቲሚዴት ለማድረግ እዛ ተሰባስበው ሄዱ። ከዛው ጋር ሲመለሱ ነው እኛ ባልደራስ ምናምን ብለው ፓርቲ መሰረቱት። ግርግር ካላስነሳን ብለው ማለት ነው። መዋቅራዊ ለውጥ ለማምጣት እንደዚህ ማድረግ አለብን ምናምን ብለው እነታከለን አብይን ለማደናገጥና ለማሸማቀቅ የተፈጠረ ፓርቲ ነው። ጫጫታ ለመፍጠር የተፈጠረ ፓርቲ ነው። ምንም የፖለቲካ አጀንዳ የለው። ኦሮሞን መስደብና ማሰደብ ነው ስራው፣ የሱም የሚዲያዎቹም ስራ። እና የአዲስ አበባን ህዝብ ይታደጋል የት ያውቀውና? የአዲስ አበባን ህዝብ ለመታደግ ነው እንዴ ከፋኖ ጋር ሄደ ጎንደር የምትሰለጥ ነው የምትመረቀው? የአዲስ አበባ ህዝብ የሚታደግ መሪ ምን ይሰራል ከፋኖ ጋር ፋኖ ማሰልጠን? ነው ኢትስ አ ጆክ። ኦኬ የአዲስ አበባን ህልውና የሚታደጉ ብቃቱም አቅሙም የላቸውም። ዴሞክራሲ እኮ አብይ እኮ ዴሞክራሲ ከልክሎ ነው እንጂ ተወዳድራችሁ እስቲ የአዲስ አበባን ህዝብ አንድ መፍትሄ አምጡለት ቢባሉ የማይችሉ፣ ኢንፋክት በ97 እንደታየው ደግሞ አሸንፈው ህዝብ መርጧቸው እንኳን ተረክበው ማስተዳደር ያልፈለጉ የማይፈልጉ የማይችሉ ነውጠኞች ብቻ እንደሆኑ አረጋግጠዋል። እነሱ ማናቸው ነፃ አውጪ? ከምንስ ነው ነፃ የሚያወጡት? አዲስ አበባን ነፃ ማውጣት ማለት ከኦሮሞ መንጠቅ፣ ከሌሎቹ ብሔሮች መንጠቅ ማለት ነው። ይሄ ነበር የነበራቸው ስትራቴጂ። ትክክል አይደለም። ኦኬ አዲስ አበባን ነፃ ማውጣት ከማን ተብለው ሊጠየቁ ይገባል። መልስ የላቸው። ወራሪ ነበረው አዲስ አበባ?
ማን ወረረው? ከሆነስ እነሱ ማን ስለሆኑ ነው ነፃ የሚያወጡት? የአዲስ አበባ ህዝብ መርጧቸዋል? አዲስ አበባን ያውቁታል? አዲስ አበባ ተወልደዋል? አዲስ አበባ አድገዋል? እንግዲህ አዲስ አበባ ለመጨረሻ ጊዜ አዲስ አበባ ልላቸዋለሁ። ከዚህ በኋላ ፊንፊኔ ነው የሚሉሽን ባወቅሽ ማልናገራቸው አንዳንድ ነገሮች አሉ። ከዚህ በኋላ ፊንፊኔ ፎrever። ተሳስተን እንኳን አዲስ አበባ የሚለውን እድል በጽሁፍም በንግግርም አንገልጽ። ሎያልቲያቸውም ለአዲስ አበባ ህዝብና እዛ አካባቢ ለሚኖረው ህዝብ አይደለም፣ ለመጡበት መንደር መስፈሪያ ማዘጋጀት ነው። አዲስ አበባ ላይ እሽቅድም ደግሞ እኮ የአዲስ አበባ አካባቢን መሬት ለዛ ለመጡበት መንደር ለሰፈራቸው ልጆች መቀራመት ነው። ከአዲስ አበባ ጋር ከስነ ልቡናው ጋር ምንም የሚተዋወቁ አይደለም። አዲስ አበባዊ ማየት ትፈልጋለህ? ይኸው እኛ ኦሮሞ ግንጪ ከጎንደር ይቀርባል ለአዲስ አበባ፣ አምቦ ከጎጃም ይቀርባል፣ ኦኬ፣ ቢሾፍቱ ይቀርባል፣ ለገጣፎ ይቀርባል ከመንዝ። ነፃነት የማይወዱ ነፃነት ምን እንደሆነ የማያውቁ በራሳቸው አንድ መሪ ነፃነትን የማያውቁ ነፃ አውጪዎች ብሎ የጻፈውን መጽሐፍ ያስታውሰናል። አዲስ አበባ ነፃ እናውጣዋለን፣ የነፃ ማውጣት ትግል እያደረግን ነው ሲሉ ነፃ መውጣትማ ካለበት ከነሱ ነው ነፃ መውጣት ያለበት። በወረራ በነጠቃ በማፈናቀል በዲስፖዚሽን አንድ ዲስፕሌስመንት በመተካት ኢምፓየራዊ ጭቆናን በዛ ከተማ ላይ አንሰራፍተው የኢትዮጵያን ሌሎች ህዝቦች ከኢትዮጵያ ሂንተርላንድ ኤሊኔት አድርገው የመሸጉበት ምሽግ፣ በነገራችን ላይ ምሽግ ነው ከተማው፣ ፎርትረስ ነው። ሲሰራም ለፎርትረስነት ነው የተሰራው። ጋሪሰን ታወር ነው። ከነሱ ነፃ መውጣት ነበረበት። የተማሪዎች እንቅስቃሴም የ1991 እንቅስቃሴም ውጤት ህገ መንግስቱም ህዝቦችን ከነሱ ከሰፋሪዎች ከነፍጠኞች ነፃ ማውጣት ነው ዓላማው። የነሱን ስትሮንግ ሆልድ ማወላለቅ ነው። the infrastructure of empire dismantle ማድረግ ነው። and ነፃ መውጣት ካለበት ከነሱ ነው ነፃ የሚወጣው ያ አካባቢ። እና ስለ ነፃነት ማውራት አይችሉም። ነፃ ማውጣት ወሮ አፈናቅሎ ገሎ ደሞ እኮ በኩራት የራሳቸው መጽሐፍ ነው። እነማንን አብቹን ገላንን አዋግተን ቱለማን ነቅለን ምናምን የሚሉት እኮ እና ብላቴን ጌታ ሂሩይ ማህተመ ስላሴ የኢትዮጵያ የውጭ ጉዳይ ሚኒስትር በራሳቸው ሰን ሩቅ አይደለም፣ ደግሞ ድሮ አይደለም፣ የጥንት ክሌም ነው ያላቸው ይላሉ። ዛሬ አይደለም። እኚህ ሰውዬ ከሁለተኛ ዓለም ጦርነት በኋላ ነው ይሄን ጉዳይ የጻፉት። እንዴ የሳህለ ስላሴ ልጅ እንዴት እዛ መንግስት እንደሚሆን ትንቢት ያለው ነው ምናምን ተብሎ የተነገረ የታወቀ ጉዳይ እኮ ነው። ከማን እንደነጠቁት እየታወቀ እኛ አይደለንም የጻፍነው ያንን ታሪክ፣ በራሳቸው መዝገብ ነው ያለው። ዛሬ ደርሰው በወረራና በነጠቃ የያዙትን አገርና ለዘመዶቻቸው ዘመዶቻቸውን ያሰፈሩበትን ከተማ ነፃ ልናወጣ፣ ነፃ ማውጣት ካለበት ከናንተ ነው። ነፃ የሚወጣው በትክክል ከናንተ ነው ሙሉ በሙሉ። ነፃ ወጥቶ ለባለቤቶቹ መመለስ ያለበት የለም። እንደሱ ግን አልተጠየቀም። ባለቤቱ እንግዳ ሆኖ እንደ እንግዳ ተቆጥሮ ትንሽ ልዩ ጥቅም ይሰጠኝ ስላለ እሱ ጥፋት ተደርጎ እንዲያውም እዚህ አካባቢ መድረስ የለብህም፣ እንዲያውም የአዲስ አበባ ህዝብ ልዩ ጥቅም ይገባዋል ይላል ዛሬ ልደቱ። ምን እንደሆነ ያ ልዩ ጥቅም የአዲስ አበባ ህዝብ ማግኘት ያለበት I have no idea. I don't think he has any idea. እና ለማንኛውም ባልደራስና ኢዴፓ የአዲስ አበባን ህልውና ለመታደግ ትግል የጀመሩ ከሆነ እንደ እውነቱ ለመናገር የአዲስ አበባ ሸክሞች ናቸው እንጂ እነሱ ልክ እንደ ቆሻሻው ኦሮሚያ ጫንቃ ላይ እንደሚተኛው ሸክም ናቸው እንጂ የአዲስ አበባ ነፃ አውጪ ሊባሉ አይችሉም። በፍጹም የእንደዛ አይነት መብትም ሊጎናጸፉ አይችሉም። ተወክለውም አያውቁም። ነፃ ለማውጣትም አልመጡም። ለመውረር፣ ለመንጠቅ፣ ለመንቀል እና ለመተካት ነዋሪውን ተክተው ባለቤቱን ባዕድ አድርገው እንግዶቹ ባለቤት ሆነው የተቀመጡ ናቸው። ከማን እንዲያውም ነፃ መውጣት እንዳለበት ግልጽ ነው እና ይወጣል። አሁን
አይ ቲንክ ህገ መንግስት ከማንበብ መታገድ አለበት ልደቱ። ምክንያቱም ህገ መንግስት is a public document። ልደቱ በዚህ የአተረጓጎም ስርዓት አልበኝነት hermeneutical anarchy ውስጥ ዘው ብሎ ገብቶ ህገ መንግስቱን ከፈለገው ቦታ የፈለገውን አንቀጽ እየቦተረፈ እንደፈለገ ሲያወራ ኖሯል ለረጅም ዘመን። በትክክል ሙያ ቢኖር ህገ መንግስትን ከማንበብ መታገድ አለበት ሙሉ በሙሉ። ዲስቶርሽን ነው ያስከው። ይሄ ምን ይባላል መሰለ? ቫዮለንስ ነው። ቴክስቱ ላይ hermeneutical violence ነው፣ interpretive violence ያተረጓጎም የኃይል ተግባር ነው። it's butchering the document። ስርዓት አለው ህገ መንግስት የሚነበብበት መንገድ እና ይሄንን ስተቱን በአደባባይ ያወጣበት ነው። በነገራችን ላይ በሙሉ ህገ መንግስት ጠቅሰው የሚከራከሩ ሰዎች ህገ መንግስት ይሻር፣ ህገ መንግስት ይተርጎም፣ ህገ መንግስት እንዲሁን የሚሉ ሰዎች ኢትዮጵያ ውስጥ ቫዮለንት ናቸው። የኢንተርፕሬቲቭ ቫዮለንስ ነው የሚፈጽሙት ሁሉ ጊዜ እና ምንም ኤቲካል አፕሮች የላቸውም። ህገ መንግስቱን አይቀበሉትም። ከዛ በኋላ ሳይቀበሉት እንደፈለጉት ይተረጉማሉ እንዲያመቻቸው። ይሄ ኤቲካል ኢንቴግሪቲ የሌለው አቋም ነው። የራሱ ፍሬምወርክ አለው፣ መርህ አለው፣ ሜተድ አለው፣ ዘዴ አለው፣ ስልት አለው እና ገዢ ምግባር አለው፣ ያተረጓጎም ምግባር አለ። ይሄንን በማይካተት መንገድ እንደፈለጉት እንደራሳቸው ቀላጤ ከዚህ ጋር ያኛውን አንቀጽ ከዚህ ጋር ይወስዱና ይሄ ጽሁፍ በነገራችን ላይ ስለ ህገ መንግስት የሚናገረው ነገር በጣም አሳፋሪ ጽሁፍ ነውና እንደፈለገ ከዛም ከዚህ ሞችፖች እያደረገ ሲመቸው ለራሱ የሚያደላ ሲመስለው ይሄን አንቀጽ ለራሱ የሚጠቅመው ሲመስለው ይሄ አንቀጽ መሻሻል አለበት ወይንም ደግሞ ጠላቶቹን መምቻ ያደርገዋል። ኢትዮጵያዊ ማለት ያው እንደሚታወቀው አማራ እና አማራ መሆን የሚፈልግ ወይም የማይታይና የማይሰማ ስለ ብሔሩ የማይናገር ኢንቪዚብላይዝ የተደረገ silenced and invisibilized because የአንድ ብሔር የበላይነት የባህል የማንነት የበላይነት ስላለ እንዳይናገር የተሸማቀቀ የታፈነና እንዳይታይ የተደረገ የተሸፈነ ህዝብ ስላለ ነው እንጂ የኢትዮጵያዊነት ናሙና አይደለም። አዲስ አበባ ኢንፋክት የኢምፓየር ቅርስ ነው። አገሩ ፌደራል ሆኖ እንኳን ህብረ ብሔራዊ ሆኖ እንኳን ህብረ ብሔራዊነትን የማይቀበል ብሔረሰቦች ይጥፉልኝ የሚል በባህልም ኢንፋክት ከኤሊት ያለፈ ነው፣ ከህዝቡም ጭምር ነው እና ብቸኛው ኢትዮጵያ ውስጥ የሚደረጉ ለውጦች ያልገባው አሁንም ስለ ንጉሰ ነገስቶቹ ዘፈን የሚዘፍን ከተማ ነው። የኢትዮጵያውያን ከተማ አይደለም። ኢትዮጵያውያንን አግልሎ ለራሱ ኢትዮጵያዊነት ሰጥቶ የሚኖር ከተማ ነው። ሲሪየስሊ መታየት ያለበት